ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች፣ ዶክተር ዘሪሁን ነኝ፣ የውስጥ ደዌ ስፔሻሊስት እና ረዳት ፕሮፌሰር። ይሄ የጤና መረጃ የማስተላልፍበት የዩቲዩብ ቻናሌ ነው። እስከዛሬ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። እንግዲህ የዛሬው ርዕሰ ጉዳያችን ኤችአይቪን የተመለከተ ነው። ብዙዎቻችሁ ሁል ጊዜ የምትጠይቁኝ ለኤችአይቪ ተጋላጭ ሆኜ ነበረ፣ ነገር ግን ኤችአይቪ በደሜ ይኑር አይኑር ለማወቅ ምን ያክል ጊዜ መጠበቅ አለብኝ የሚለውን ጥያቄ ዛሬ በዝርዝር የምመልስ ይሆናል። እንግዲህ ብዙ ጊዜ እንደዚህ አይነት ጥያቄ ስትጠይቁኝ እንደተመረመራችሁት ምርመራ አይነት ይወሰናል ነው የምላችሁ። ይሄ ምን ማለት እንደሆነ በደንብ የማስረዳችሁ ይሆናል። እስከ መጨረሻው ተከታተሉኝ። እንግዲህ እንደሚታወቀው ለኤችአይቪ ተለይተው የተቀመጡ ምልክቶች ባለመኖራቸው ብዙ ጊዜ ኤችአይቪ በደማችን ውስጥ ቢኖርም ምንም ምልክት ሳያሳይ ለረጅም ዓመታት ሊቆይ ስለሚችል ኤችአይቪ እንዳለብንና እንደሌለብን ማወቅ የምንችልበት ብቸኛ መንገድ የኤችአይቪ ምርመራ በማድረግ ብቻ ነው። እንግዲህ ዛሬ የኤችአይቪ ምርመራ ምን አይነት አለ፣ ሂደቱስ ምን ይመስላል የሚለውን እናያለን። የኤችአይቪ ምርመራ እንግዲህ ራሳችን በራሳችን የምንመረምረው ሰልፍ ቴስት የምንለውና ሕክምና ቦታ ሄደን የምንመረመረው ምርመራዎች አሉ። እንግዲህ ራሳችንን በራሳችን የምንመረምርባቸው መንገዶች አንደኛ ከአፍ ውስጥ በሚወሰድ ናሙና ሊሆን ይችላል፣ ወይንም በደም ናሙና ሊሆን ይችላል። ራፒድ ቴስቶችን በፍጥነት የኤችአይቪን ውጤት የሚያሳዩ ምርመራዎችን በመጠቀም የምንሰራው ምርመራ ነው። እንግዲህ ይሄ ምርመራ ሙሉ ለሙሉ አንቲቦዲ ላይ የተመሰረተ በመሆኑ በራፒድ ቴስት ከተመረመርን እንግዲህ የግድ 3 ወር መጠበቅ አለብን። ለኤችአይቪ ከተጋለጥንበት ጊዜ ከ3 ወር በኋላ ነው ትክክለኛውን ውጤት 100% ሊያሳይ የሚችለው። ሌላው እንግዲህ ያልኳችሁ የጤና ተቋማት ላይ የሚሰሩ ምርመራዎች ነው። በጤና ተቋማትም እንግዲህ 3 አይነት ምርመራዎች ሊሰሩ ይችላሉ። የመጀመሪያው አንቲቦዲ ምርመራ ነው። አንቲቦዲ ማለት ኤችአይቪ ቫይረስ ወደ ደማችን ከገባ በኋላ ሰውነታችን ለዛ ኤችአይቪ ቫይረስ መከላከያ የሚሆን አንታይቦዲ ይመነጫል። ታዲያ ይህንን አንታይቦዲ ፈልጎ የሚያገኝልን ምርመራ አንታይቦዲ ቴስት እንለዋለን። ስለዚህ አንታይቦዲ ሰውነታችን እስኪያዘጋጅ ደግሞ ጊዜ ይወስዳል። ስለዚህ የዚህ ውጤት የሚታወቀው 3 ወራት የግድ ከጠበቅን በኋላ ነው። ሁለተኛው የምርመራ አይነት እንግዲህ አንቲጅንና አንቲቦዲ በጋራ የያዘው ነው። ፎርዝ ጀነሬሽን ቴስት እንለዋለን። ፎርዝ ጀነሬሽን ቴስት ከአንቲቦዲ ተጨማሪ ቫይረሱን ፓርቲክል ራሱን ፒ24 የሚባለውን የቫይረሱን ፓርቲክል የሚለካ ስለሆነ ስለዚህ ኦልሬዲ ኤችአይቪን ፈልጎ ስለሆነ የሚያገኘው ይሄ አጠር ያለ ጊዜ ነው የሚፈጀው። እንግዲህ ከተያዝን ወይንም ደግሞ ከተጋለጥን በ6ኛው ሳምንት ውጤቱን ማወቅ ይቻላል ማለት ነው በዚህ ምርመራ። ሌላው እንግዲህ ኒውክሊክ አሲድ ቴስት የምንለው ነው። የቫይረሱን የራሱን ጄኔቲክ ማቴሪያል ቴስት የምናደርግበት ነው። ይሄ እጅግ ፈጣኑ ምርመራ ነው። በየቦታው የሚገኝ ምርመራ አይደለም። ነገር ግን የኤችአይቪ ቫይረስን ከ1 ሳምንት ጀምሮ እስከ 1 ወር ባለ ጊዜ ውስጥ ለይቶ ማወቅ የሚያስችል የምርመራ ሂደት ነው። ስለዚህ ለማጠቃለል ያክል የአንቲቦዲ ቴስት ብቻ የምናረግ ከሆነ በ3 ወር ነው ቼክ ማድረግ ያለብን። የአንቲጅንና አንቲቦዲ ድብልቅ ወይም ፎርዝ ጀነሬሽን የሚባለውን ከሆነ ቼክ የምናረገው 6 ሳምንታት መጠበቅ አለብን። ወይንም ደግሞ የኒውክሊክ አሲድ ቴስቲንግ የምናረግ ከሆነ ደግሞ 1 ወር መጠበቅ ይኖርብናል ማለት ነው። እንግዲህ ከዚህ በተጨማሪ ኤችአይቪ የያዘን በቅርብ ጊዜ ነው ወይንስ ደግሞ የቆየ ኢንፌክሽን ነው የሚለውንም ቴስት ማድረጊያ አንዳንድ መንገዶች አሉ። እንግዲህ አዲስ ኢንፌክሽን የሚባለው በ180 ቀናት ውስጥ የተፈጠረ ወይ በ6 ወር በላይ ያልቆየ የሆነውንና ከዛ በላይ ጊዜ ደግሞ የቆየ ከ6 ወር በላይ የሆነውን መለየት የሚችሉ ሌሎች ቴክኖሎጂዎችም እንዳሉ በዚሁ አጋጣሚ ልጠቁማችሁ እወዳለሁ። እንግዲህ በዚህ ላይ ጥያቄ የሚኖራችሁ ከሆነ ኮሜንት ሴክሽን ላይ እንደተለመደው አስቀምጡልኝ። የእናንተን ጥያቄዎች ለመመለስ በማንኛውም ጊዜ ዝግጁ ነኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሰብስክራይብ ያላረጋችሁ ሰዎች አሁንም ሰብስክራይብ እንድታረጉ አበረታታችኋለሁ። ሼር እና ላይክ ብታረጉ ደስ ያላችሁን ኮሜንት ደግሞ የማበረታቻ ብጽፉ ለእኔ ስለሚጠቅመኝ ያንን አድርጉ። አመሰግናለሁ።